እሺ አሁን የምንገኘው የዓለማችን ግዙፉ የኤር ኤንድ ስፔስ ሚውዚየም ነው። እሱም ቨርጂኒያ ቻንትሊ የሚገኘው በስሚሶኒያን አካል ስር ያለው ይህ ግዙፍ ሚውዚየም ነው። እዚህ ሚውዚየም ውስጥ ትላንት አንዳንድ ነገሮችን ለማንበብ ሞክሬ የነበረ ወደዚህ ከመምጣቴ በፊት ኦልሞስት ከ140 በላይ ኤርክራፍቶች ይገኛሉ። እነዚህ ኤርክራፍቶች እዚህ ግዙፍ ሚውዚየም ውስጥ እናገኛለን። በጣም ገርሞኛል። እንግዲህ በአንድ ትልቅ ሚውዚየም ውስጥ ወደ 144 አካባቢ ነው ኤግዛክት ነምበሩ እንግዲህ ሳነብ ያገኘሁት እና ይህንን ያህል ነገር እዚህ መኖሩ በጣም ያስገርማል። በእርግጥም የዓለማችን ትልቁ የኤር ኤንድ ስፔስ ሚውዚየም መባሉ ሲያንስበት ነው። እንግዲህ እዚህ ሚውዚየም ውስጥ ዛሬ ከምናያቸው ነገሮች ወሳኝ የሆኑት ታሪካዊ ኤርክራፍቶች ውስጥ አንደኛው B-52 የሚባለው በሁለተኛ ዓለም ጦርነት ጊዜ 1945 ማለት ነው የመጀመሪያውን የዓለማችንን አቶሚክ ቦምብ የጣለውን ያንን አውሮፕላን አለ። ይህንን ለማንበብ ችያለሁ ትላንት። ስለዚህ እሱን ሁሉ እናያለን። ሌላው የፕሬዚደንሻል ኤርክራፍቶች የአሜሪካ ፕሬዚደንቶች የተጠቀሙባቸው አንዳንድ ኤርክራፍቶች አሉ። ሌላ በዓለማችን እጅግ በጣም በከፍታ እስከ 83,000 ፊት ድረስ መብረር የሚችለው የSR-71 ብላክበርድ ሁሉ አለ። እሱን እናያለን። ሌሎችንም እንግዲህ እንዳልኳችሁ ከ140 በላይ ኤርክራፍቶች አሉ። በጣም ኢንትረስቲንግ የሆነ ሚውዚየም እንደሆነ ማንበብ ችያለሁ። አሁን ደግሞ በአካል እንግዲህ ውስጥ ገብተን እያንዳንዱን እነዚህ ብዙ ሂስቶሪክ የሆኑ ክስተትን ያስተናገዱ በጣም ገራሚ የሆኑ ነገሮችን እናያለን። እንግዲህ ይኸውላችሁ የስሚሶኒያን ኢንስቲትዩሽን ናሽናል ኤር ኤንድ ስፔስ ሚውዚየም ይባላል። እንግዲህ አሁን ወደ ሚውዚየሙ ገብተናል። በጣም ለቁጥር የሚያታክት የአውሮፕላን ማዕት ነው ከፊት የሚታየኝ። የኤርክራፍት ከተነስቶ የት እንደደረሰ የሚያሳዩ የተለያዩ አውሮፕላኖችን እናያለን። በጣም ገራሚ፣ በጣም ግዙፍ፣ በዚህ ደረጃ፣ በዚህ ብዛት፣ በዚህ ግዝፈት ይሄ ሁሉ ኤርክራፍቶች በአንድ ቤት ውስጥ ማየት እንግዲህ በጣም የሚያስደንቅ ነው። በተለይ በአካል ሲታይ እንደ መግቢያ ያሉትን ነው እያሳየኋችሁ ያለሁት። ገና ወደ ታች ወርጄ ደግሞ በጣም ብዙ ነገሮችን እናያለን። እንግዲህ ከላይ ያለው ወይም ከላይ ገና ሲገባ እይታው ይሄን ይመስላል። እንግዲህ እንደምታዩቸው ከእያንዳንዱ ጊዜ በተለያየ ዘመን እና ወቅት የነበሩ የኤርክራፍት አይነቶች ናቸው ተሰቅሎ የምናያቸው። በቃ የአውሮፕላን ገበያ በሉት እንግዲህ በአንድ ቦታ እነዚህ ሁሉ ተከማችተው ሲታይ በጣም ይደንቃል፣ ይገርማል። ይሄ ቦይንግ ነው። ምን እንደሚያህል ዛሰረ ራሱ ሁለት አሉ። በጣም ደግሞ ይታይ ኤር ፍራንስ የሚል ሱቅ አለ። እንግዲህ አውሮፕላን ማዕት ነው የሚታየው። በጣም ይገርማል።
እኔ ከአሜሪካኖች በጣም የምወድላቸው ነገሮችን በትልቁ ነው የሚያወጡት። አንድ ቤት ውስጥ 140 አውሮፕላኖችን ሰብስቦ ማሳየት እንደሚቻል ራሱ ማሰብ አንዳንዴ አሁን አንድ ወይም ሁለት ወይም ሶስት እንኳን ብለን ነው የምናስበው በቃ ቤት ውስጥ። እዚህ ግን ግዙፍ የሆነ ነገር ፈጥረው እነዚህ ሁሉ በአንድ ቦታ እንዲታይ ማድረግ በጣም ያስገርማል። ከላይ ሁሉ የተሰቀሉትን ይዋቸው በጣም ብዙ ነው። እዛ ማዶም የቨርጂን አትላንቲክ አለ ከላይ። ከታች ያሉትን እንግዲህ ወርጄ ደግሞ በደንብ ያንዳንዱን እናያለን። ኦኬ አሁን ደግሞ የቦይንግ አቪዬሽን ሃንገር የሚባለው ሴክሽን ላይ መተናል። እንግዲህ ምን ይዟል የሚለውን አብረን የምናየው ይሆናል። በጣም ነው የሚያምረው። እንግዲህ ወላጆች በተለይም እዚህ ዲኤምቪ ኤሪያም ሆነ አሜሪካ ውስጥ ያላችሁ ልጆቻችሁን እዚህ ይዛችሁ ብትመጡ በጣም ብዙ ነገር ያያሉ። ኢትዮጵያም ደግሞ ያላችሁ ወጣቶች በተለይ የስፔስ እና አቪዬሽን ኢንዱስትሪ ኢንተረስቱ ያላችሁ እንግዲህ ዛሬ ከኛ ጋር ቆይታ ስታደርጉ ብዙ ኢንስፓየር ሊያደርጋችሁ የሚችሉ ነገሮችን ስለማሳያችሁ አብራችሁን እንድትቆዩ አክብሮት ጋብዛለሁ። ልክ አሁን ወደ ታች እየወረድኩ ነው። እንግዲህ የመጀመሪያው የምናየው ይሄ ቅድም ያልኳችሁ በጣም የሚገርም እና የሚያምር የሎክሂድ SR-71 ብላክበርድ የሚባለው ነው። ይሄ በጣም እጅግ ፈጣን እና አይ ቲንክ በሰው ከሚበሩ የኤርክራፍቶች ውስጥ በጣም በከፍታና በፍጥነቱ አንደኛ የሆነው ይህ ነው። ሎክሂድ SR-71 ብላክበርድ ይባላል። ይህ የዓለማችን በጣም ፈጣኑ በ83,000 ፊት ከፍታ መብረር የሚችል በሚሊተሪ ዘርፍ በጣም አስገራሚ ታሪኮችን ጀብዱ የፈጸመ ጦር አውሮፕላን ነው። እንግዲህ እዚህ ጋር ሰዎች ያው ማብራሪያ እየተሰጣቸው ነው። እንግዲህ በደንብ እንደምታዩት በአካል በጣም በቃ ያስገርማል። የሰው ልጅ የፈጠራ ውጤት እዚህ ደረጃ ላይ ደርሷል። እንግዲህ የሚገርም ነው በአካል ስታዩት። አሁን እንግዲህ የሪታየር ያደረገ አውሮፕላን ነው። ከኋላ ደግሞ ይሄን ይመስላል። እንግዲህ ከፊት ነው ያሳየኋችሁ። ይሄ ደግሞ ከኋላ ነው። በጣም ነው የሚያምረው። ይሄ በጣም ታሪካዊ ከሚባሉት እዚህ ቤት ውስጥ ከሚገኙ ኤርክራፍቶች አንዱ ነው። በሁሉም አቅጣጫ ሲታይ ይሄን ይመስላል። እንግዲህ ሌላ ደግሞ እንደምታዩቸው ቤቱ እንዳለ በቃ የአውሮፕላን ሱቅ ብትሉት ይቀላል። እንግዲህ ቅድም እንደነገርኳችሁ እዚህ ቤት ውስጥ ከ140 በላይ ኤርክራፍቶች ይገኛሉ። እኔ እንደውም ባይበልጡ ነው ወይ ላለው በጣም ብዙ ነው። ለመቁጠር ያታክታል። ለመቁጠር ሁሉ እስኪያዳግት ድረስ ነው። ከላይ የተሰቀሉ አሉ እንደምታዩቸው። እንደገና መሬት ላይ ያሉ አሉ። ያቸው እንደምታዩቸው በጣም ብዙ ናቸው። እና በዛ በኩልም ያሉትን እስቲ ለማየት እንሞክራለን። እንግዲህ ይሄ ደግሞ የዩኤስ ኤርፎርስ ነው። ይህ ሚውዚየም እንግዲህ ቀጥሎ የምናየው ይኖራል። የስፔስ ፓርትም አለው። እዛ ደግሞ ሄደን ያለን የሰው ልጅ መቼም ያው ጥበበኛ ነው፣ የማይሰራው ነገር የለም።
ይሄ ደግሞ ይህም ተዋጊ የሚሸከማቸው ተተኳሾች እነዛ ናቸው። ከፊት 3 አለ፣ ከኋላም እንደዛው። ይሄም እንግዲህ የዩናይትድ ስቴትስ ኤር ፎርስ የሚጠቀመው የነበረ በሄሊኮፕተር ነው። ኦኬ ደግሞ የማሪንስ ነው። በጣም ነው የሚያምረው። እሺ እንግዲህ አሁን ደግሞ ይህንን የጦር ሄሊኮፕተር ነው የምናየው። ይሄ የጦር ሄሊኮፕተር ማሽንገን ያለው እዚህ ጋር በምትመለከቱት በአፍጋኒስታን እና በኢራቅ በነበረው የጦርነት ላይ የተካፈለ ነው። 2004 2007 እስከ 2010 አካል ስታዩት በጣም ግዙፍ ነው። ይሄ ሴክሽን እንዳለ የአሜሪካንን የሚሊተሪ እነዚህ የኤር ፎርስ የማሪን የተለያዩ ዲፓርትመንቶችን የያዙ የአውሮፕላን እንደ ቆሎ የሚቆጠርበት ቦታ ነው። በጣም ብዙ ናቸው። በተለይ የሚሊተሪ ጀቶች በጣም ነው የሚገርሙት። ያው እንግዲህ እነዚህ የሚሸከሟቸው መሳሪያዎች ናቸው። ይሄ ደግሞ የዩኤስ ኔቪ አካል የነበረ እንግዲህ ብሉ ኤንጀልስ ይባላል። ኔቪ፣ ማሪን፣ ዩናይትድ ስቴትስ ኤር ፎርስ በአሜሪካ እንግዲህ ትልቅ ሀገር እንደመሆኑ ብዙ ነው የሚሊተሪውን ዘርፍ እንዳለ። አሁን እዚህ ጋር እንዳለ የምታዩዋቸው አሜሪካ የሚሊተሪ ውስጥ የተለያየ ዘርፍ የሚገኙ የውጊያ ሄሊኮፕተርስ ጦር ጀቶች ናቸው። ይሄ ደግሞ እንግዲህ ሎክሂድ ማርቲን X-35 ይባላል። እንግዲህ የሎክሂድ ኤርክራፍቶች በጣም በተለይ እነዚህ የውጊያ አውሮፕላኖች በጣም ዘመናዊ፣ አሁን እንኳን በዓለማችን ላይ በጣም ውዱ እና ፈጣን የሚባለው 5th ጄኔሬሽን የሚባሉት X-35 የሎክሂድ ምርት ናቸው። F-22 ራፕተር የሚባለውም እንደዛው። እንግዲህ ይሄ የሎክሂድ ምርት ነው። እንግዲህ እነዚህን ይመስላሉ። ይኸውላችሁ እነዚህ ናቸው ተተኩሰው እንግዲህ ነገር የሚያደርጉት። ውድ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ የተለያዩ የስፔስ ሳይንስ፣ የአቪዬሽን ኢንዱስትሪ፣ የተለያዩ የአርት ስራዎችን እንዲሁም ሚውዚየሞችን ሁሉ የምናስጎበኛችሁ የምናሳያችሁ ይሆናል። ሰብስክራይብ በማድረግ ቤተሰብ ወዳጅ ሁኑ ከኛ ጋር። አመሰግናለሁ።